ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ወቅታዊና ሰበር መረጃ ይዤ ቀርቤያለሁ። በሐመር ነኝ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ቀድሞ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫኑን አትርሱ። የትራምፕ አስተዳደር በ75 ሀገራት ላይ የጣለው የቪዛ እገዳ ቤተሰብን እየበታተነ ነው በሚል በፍርድ ቤት ተከሰሰ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በ75 ሀገራት ዜጎች ላይ ጥር 2021 2026 ተግባራዊ ባደረገው የእገዳ ፖሊሲ ቤተሰቦችን እየበታተነና በህጋዊ መንገድ ስደተኞችን የማገናኘት ስርዓትን እያደናቀፈ መሆኑን በመግለጽ በኒውዮርክ ማንሃተን ፌደራል ፍርድ ቤት ተከሰሰ። ክሱ የቀረበው በውጭ ጉዳይ ሚኒስትር ማርኮ ሩቢዮና በውጭ ጉዳይ መስሪያ ቤቱ ላይ ነው። ይህ የቪዛ እገዳና የጉዞ እገዳ ፖሊሲ በጃንዋሪ 2021 2026 መተግበር የጀመረው የተወሰኑ ዜጎች ወደ አሜሪካ ከገቡ በኋላ በመንግስት ድጎማ ላይ ጥገኛ ይሆናሉ በሚል የተሳሳተ መነሻ ላይ የተመሰረተ እንደሆነም ክሱ ተከራክሮበታል። በክሱ ላይ የቀረቡትን ዋና ዋና ጉዳዮችን እንደሚከተለው አስቃኛቸዋለሁ። አብራችሁን በክሱ ላይም ፖሊሲው ከግማሽ በላይ የሚሆኑ የወደፊት ስደተኞችን የሚከለክልና 10 ዓመታትን ያስቆጠረውን የአሜሪካንን የኢሚግሬሽንና ዜግነት ጉዳዮችን ህግ የሚቃረን መሆኑን ተገልጿል። የህዝብ ሸክም የሚለው መነሻ በማስረጃ ያልተደገፈና በተወሰኑ ሀገራት ላይ ብቻ ያነጣጠረ መድሎ መሆኑንም ጠበቆች ይፋ አድርገዋል። ክሱ ፖሊሲው በሰዎች ላይ እያደረሰ ያለውን ተጽዕኖና ጉዳት እንደሚከተለው በምሳሌ በማስደገፍም ለፍርድ ቤቱ አስረድቷል። የሰፎሊስ ካውንቲ ነዋሪ ሲዛር አንድሬድ ባለቤቱና ህፃን ልጃቸው ለቪዛ ቃለ መጠይቅ ወደ ጓቲማላ ሄደው በነበሩበት ወቅት እገዳ በመጣሉ ወደ አሜሪካ መመለስ አልቻሉም። ህፃኗ ልዩ የህክምና ክትትል የሚያስፈልጋት ቢሆንም በጓቲማላ አስፈላጊውን ህክምና ማግኘት ባለመቻሏም ጤናዋ አደጋ ላይ እንደወደቀም ተገልጿል። አንዲት የ80 ዓመት ኒውዮርካዊት 4 ልጆቿንና 3 የልጅ ልጆቿን ከሀገረ ጋና ወደ አሜሪካ ለማምጣት ለ10 ዓመታት ሲጠባበቁ የነበረ ቢሆንም እገዳው በመጣሉ ምክንያት ቤተሰባቸው ሳይገኙ እንደቀረም በክሱ አመላክተዋል። ብዙ ኢትዮጵያውያንም የዚህ ጉዳይ ተጠቂ ናቸው። በክስ ሂደት ላይ እንደተገለጸው ከታገዱት ሀገራት መካከል ከ85 በመቶ በላይ አውሮፓውያን ያልሆኑና አብዛኛዎቹ ጥቁር ወይም ነጭ ያልሆኑ ሌሎች ዜጎች ናቸው። የህግ ባለሙያው ሐሰን የሀገሪቱ አስተዳደር ነጭ ከሆኑ ሀገራት እንደ ዴንማርክና ኖርዌይ ብቻ ስደተኞች እንዲገቡ በግልጽ እየፈለገ ነው በማለት ወቀሳውን ለፍርድ ቤቱ አሰምቷል። ምንም እንኳን የትራምፕ አስተዳደር ስደተኞች በግብር ከፋዮች ላይ ሸክም ይሆናሉ ቢልም አብዛኛዎቹ የቪዛ አመልካቾች ወደ አሜሪካ በገቡ በመጀመሪያዎቹ 5 ዓመታት ለማንኛውም አይነት የመንግስት ድጎማ ብቁ እንዳይደሉም በህግ የተደነገገ ነው። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።